ውጪ ወደ ተሻለ ነገር መለወጥ አልተቻለም። ስለዚህ መጀመሪያ ላይ የሚመጣው የአመለካከት ጉዳይ ነው ማለት ነው። የእይታ ፐርስፔክቲቭ ይሄ አንድን ህዝብ ራሱን የሚገልጽበት ሰርቫይቭ መሆን ያስቻለውና አንድ ደግሞ የራሱ የኖሌጅ ፕሮዳክሽን ሜቶዶሎጂን የፈጠረውን ማየት ሳይሆን እንደኋላ ቀር ማየት ከዛ በኋላ ደግሞ መለወጥ አለበት። ይሄ እውቀት ተደርጎ ከተሰየመው ጋር ስም እንደሆን ምን መደረግ አለበት ማለት ነው፣ መጥፋት አለባቸው ማለት ነው እነዚህ እይታዎች። ያ በመሆኑ ብዙ ጉዳት አስከትሏል ብዬ አስባለሁ። እንዴት ወይ ወደ ተሻለ ተብሎ የተተነተነው ጉዳይ አልተወሰደም፣ ወይ ደግሞ የበፊቱ ደግሞ አላስቀረንም። መሀል ላይ ማህበረሰቡ ብዥታ ውስጥ እንዲገባ ነው የተደረገው። ይሄ ወደ መሬት ከመውረዱ በፊት ያለውን ነገር ነው። እንዴት ማለት ለምሳሌ እድገት ማለት ይሄ እይታው አጠቃላይ እንደ እንትን ይወሰዳል ያስባለሁ። እድገት ማለት የሆነ ማህበረሰብ ሰትል ሆኖ ከዛ በኋላ አርሶ ከዛ በኋላ ፋብሪካ ገንብቶ ከዛ በኋላ እንጂ ይሄ አርብቶ አደርነት በራሱ ላይፍ ስታይል ሞድ ኦፍ ፕሮዳክሽን አንድ ደግሞ የራሱ በዚህ ዓለም ላይ ሰርቫይቭ ለማድረግ የሚያስችል መንገድ ነው ተብሎ አልተወሰደም። ለዛም ይመስለኛል ይሄ ምንድነው የሚባለው ውሃን ማዕከል ያደረገ ሰፈራ የሚል የዴቨሎፕመንት ፕሮጀክት ይመስለኛል የመጣው መጀመሪያ። ያ ደግሞ ፌል አደረገ ተባለ። ለምን? ምክንያቱም በትክክል ይሄ አጠቃላይ የማህበረሰቡ ሙሉ ሲስተሙ ሳይረዱ ወይም ለመረዳት ሳይፈልግ ወይም ደግሞ ባለመረዳት ያው ሆን ተብሎ የሚለው ነገር መጠቀም ስለማንፈልግ ነው። ባለመረዳት ምንድነው አንዲቷን ብቻ ለመለወጥ ነው የተሞከረው። ስለዚህ በሆል ሲስተም ተጠንቶ ይሄ ሞደርናይዜሽን የሚባል ኮንሰፕት ጋር አብሮ ለማስተሳሰር ሲባል ሙሉ ሲስተሙን ተጠንቶ ከዛ በኋላ መለወጥ ያለብን ቦታዎች የትኞቹ ናቸው ተብሎ እንደ ሲስተም መገምገም ሲገባ አንዲቷን ብቻ ተነጥላ ወጣ። ከዛ እሷን ለመቀየር ስታሰብ መሀል ላይ የቀረን ይመስለኛል። የሶሲዮ ኢኮኖሚክ የሚባለው ኮንሰፕት ቢመጣ እንደ ማህበረሰብ ይሄ ማህበረሰቡን ሊያስቀጥል የሚችል ሲስተም አለው፣ ሊያበላ የሚችል ሲስተም አለው። ከማህበረሰቡ ከአካባቢው ጋር የሚያኗኗር ይሄ ኢንቫይሮንመንታል ዳይሜንሽን አለው። ከሌሎች ማህበረሰቦች ጋር የሚያኗኗር ሲስተም አለው። እርስ በርስ ደግሞ ግጭት ቢፈጠር ይሄ ኢንትረስት ኦፍ ኮንፍሊክት ቢፈጠር ደግሞ ማስታረቂያ እንዳይፈጠርም ደግሞ መከላከያ መንገዶች አሉት። ይህ ሆሊስቲክ ሲስተም ነው። ያንን ሲስተም ዲስተርብ አድርገናል። ስለዚህ የሆነ ብዥታ ውስጥ ነው የፈጠረው። ሆኖም ግን ላለፉት 30 ዓመታት ያንን ነገር ቢሞከርም ሲስተሙ አሁንም እንደቀጠለ ነው ወዘው። ይሄ አዲስ ለማስተዋወቅ የሞከርነው ሲስተም ግን እስካሁን አልሰራም ብዙ። ስለዚህ ምንድነው ብለን ቼክ ማድረግ አለብን ማለት ነው። ሲስተሙን ሙሉ መረዳት፣ ከዛ በኋላ ምኑን መለወጥ አለብን ብሎ መገምገም፣ ከዛ በኋላ ደግሞ ኢንተግሬት ማድረግ። ያቺ ነች ይሄ ዲኮሎናይዚንግ ይሄ ዴቨሎፕመንት የሚለው ኮንሰፕት የሚመጣው ማለት ነው። ዲኮሎናይዝ ማድረግ ምን ማለት ነው? ይሄ ቶፕ ዳውን ያደረግነው በቃ እድገት ማለት ይሄ ነው ብለን የገመገምነው ሳይሆን በትክክል እድገት ምንድነው ይሄ ሲስተም ከሳይንቲፊክ እይታ አንጻር ምን ምን አለው፣ ምን መቀየር አለብን። ለምሳሌ ምንድነው ይሄ እድገት ይሄ የሰው ልጅ እድገት እንዲፈጥን ያደረገው ምንድነው? ሚኒስ ኦፍ ፕሮዳክሽን አይደለ? ማሽን ስለፈጠርን አይደለ የፈጠረው? ምክንያቱም ይሄ ትርፍ ማምረት መጀመራችን ያ ትርፍ ደግሞ እያደገ መምጣት አይደለ ዋናው ኮንሰፕቱ። ስለዚህ ይሄ ትርፍ ምንድነው ይሄ ከነዚህ ከአፋር ማህበረሰብ እስካሁን መቀጠሉ እና ከገበያ አንጻር ትርፍ ማምረቱ የሚሉ ኮንሰፕቶች ጋር አስተሳሰረን ምናልባት ይሄ ማህበረሰብ በዚህ አካባቢ ላይ ሰርቫይቭ ማድረጉ በራሱ ተአምር ነው ወደ ምርድ ምዳበ ልንመጣ እንችላለን ብዬ አስባለሁ እኔ በደንብ ቢተነተን። ምክንያቱም አካባቢ እድገት ላይ በጣም ትልቅ አስተዋጽኦ ስላለው። ስለዚህ ይሄ ባለመጠቀማችን የሚለውን ነገር ትልቅ ይሄንን ማህበረሰብ ይሄን አስቸጋሪ ኢንቫይሮንመንት ላይ እንዲቀጥል ያስቻለውን ትልቅ ጥበብ እያጣን ነው ማለት ነው። ይህንን ነገር በመተዋችን ደግሞ መተው ሳይሆን በራሱ አልቀረም፣ ግን ደግሞ ወደ ብዥታ አስገብተናል። ያ ብዥታ ደግሞ አዲስ ትውልድ ኢሉዥን ውስጥ
ወይም ደግሞ ካልቸራል ሾክ እንዲፈጠር አድርጎታል ብዬ አስባለሁ። እነዚህ ነገሮች ደግሞ ወይ ይሄ ሞደርን የተባለውን በደንብ አልያዘ ወይ ደግሞ የበፊቱን በደንብ ይዞ ሰርቫይቭ አላደረገ መሀል ላይ እንዳይቀር ይህንን ነገር ከኋላ በተለይ ይሄ ኤፒስቴሞሎጂ እይታው ከአመለካከት የሚጀምሩ ነገሮች ላይ በደንብ ቢሰራ ይህንን ነገር ይቀረፋል ብዬ አስባለሁኝ። ያራዘምኩ ይመስለኛል። ደስኛል ይወቃል መሰለኝ። ቴንክ ሶ ማች አመስግናለሁ። በጣም እናመሰግናለን አህመድ። ስለዚህ አሁን ወደ ቀጣይ ወደ ዶክተር አሸናፊ ነው ማመራችሁ። የእንስሳት ሕክምና መምህርና ተመራማሪ ናቸው። ቅድም አስተዋወቁ ነበረ። የእንስሳት ሕክምና መምህርና ተመራማሪ ናቸው። ፓርቲኩላሪ ደግሞ በሀገር በቀል እውቀት ጋር ተያይዞ አሁን ላይ የምርምር እየሰሩ ይገኛሉ ማለት ነው። ሜዲሲናል ፕላንቶችን በመጠቀም እንስሳዎችን በምን አይነት መልኩ ነው ማህበረሰቡ እያዳነ ያለው የሚል ምርምር እየሰሩ የሚገኙ ተመራማሪ ናቸው እና ስለዚህ እንደ አጠቃላይ የአፋር ህዝብ እንስሳዎችን ለማከም ከሚጠቀምባቸው ሀገር በቀል ስነ ዘዴዎች አሉ። እነዛ ስነ ዘዴዎችን ከመጠቀም አንጻር ያለው ነገር ስነ ዘዴዎቹ የሚገለጹ በተለይም ለሕክምና አገልግሎት የሚውሉ እጽዋቶችን በመጠቀም እንስሳቶችን የሚያክሙበት ሁኔታዎች ቢብራራ። አመሰግናለሁ። ምንድነው በዋናነት ይሄ አገር በቀል የሚባለው እውቀት የሚኖረው ፋይዳ ቀላል አይደለም። አሁን ብዙ ጊዜ ምንድነው ያለን ነገርኛ ከላይ የመጣ ወይም የተባለ ሰው የሚናገረው ብቻ ልክ መስሎ የሚሰማን ነገር ስላለ ብቻ ነው እንጂ በዋናነት ከታች ያለው ለምሳሌ በአፋር ክልል ውስጥ እንግዲህ ብዙ ሺህ ዓመታት ተቆጥረዋል። ሰዎቹ ኖረዋል፣ እንስሳት እያረቡ ነው። ስለዚህ አሁን የምንላቸው መድኃኒቶች ሳይመጡ ምናልባትም የቅርብ ጊዜ መድኃኒቶች ናቸው። እነዛ ሳይመጡ በሽታዎች እያሉ እዛ ውስጥ ሰርቫይቭ አድርገው መኖር ችለዋል። ስለዚህ ያንን ያደረጉበት መንገድ ምንድን ነው የሚለውን ያው እኛ ዩኒቨርሲቲው ትልቅ በጀት መድቦለት ነው። ምናልባትም እስካሁን ድረስ ከተመደቡ በጀቶች ከፍተኛውን በጀት ተመድቦለት እንስሳት ሕክምና ላይ ማህበረሰቡ የሚጠቀሙ ሀገር በቀል የሆኑ እጽዋቶች አሉ። ስለዚህ እነዛን